ሰላም ጤና ይስጥልኝ እንዴት ናችሁ ውድ ቤተሰቦቼ ደህና ናችሁ ወይ? ዛሬ እንደምታዩት ለጾም የሚሆነን እንደ ምግብም እንደ ሾርባም ሆኖ የሚያገለግለን አሰራር ይዤላችሁ መጥቻለሁ። ለጾም ቅያሪ ይሆንብናል ብዬ አስባለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ እና ከወደዳችሁት እስከ መጨረሻ እንድትከታተሉኝ ዘንድ በትህትና ጠይቃችኋለሁ። እዚህ ጋር የሚያስፈልገን ውዶቼ እንደምታዩት በደንብ አጥቤ ያስቀምጥኳቸው ሩዝና ምስር አለው። እንደምታዩት አጥቤዋለሁ። ከዛ ዘይት፣ እዚህ ጋር ትንሽ ቲማቲም፣ ሽንኩርት ነጭ ሽንኩርት ነው የሚያስፈልገን። ድስቴን እንደጋለልኝ እንደዚህ አድርጌ ሽንኩርቴንም አስገባሁኝ። በደንብ አቁላለዋለሁ። እንደዚህ ብራውን ሲሆንልኝ ዘይት አስገባሁኝ። በደንብ አድርገን ሽንኩርትና ዘይቱን ቅሉ ካረግነ በኋላ ካቁላላ ነው ቲማቲሜን አስገባለሁ። ቲማቲሙንም እንደዚህ አድርገን ልክ እንደ ሽንኩርት ያቆላላ ነው እንደዛ ብሎ መቁላላት አለበት። አሪፍ ጣዕምና ቃና እንዲይዝልን ከዛ እዚህ ጋር ቅመም እጠቀማለሁ። የአትክልት ቅመምን የተጠቀምኩት አንድ የሻይ ማንኪያ ነው የምጠቀመው። በጣም ጨው ስላለው ጨው አልጠቀምም። ሰው አንድ ይበቃኛል። ነጭ ሽንኩርቴንም እንደዛ አድርጌ አስገባዋለሁ። ከቁሌቱ ጋር እንደዚህ ካቁላላ ነው ነጭ ሽንኩርት ጣዕሙ ይጠፋልና አሪፍ ሆነ ወደ ምግቡ ቃናውን ምግብ ብሎ ነው የምናገኘው እና ደስ የሚል ጣዕም ይኖረዋል እዛ ሾርባው ላይ። ከፈለጋችሁ በላይ ማስገባት ትችላላችሁ። እኔ ግን እዚህ ጋር ቁሌቱ ላይ ነው የማቁላላው። ከዛ ይሄንን ምንድነው ምትል ሶሪ ምስሩንና ሩዙን አንድ ላይ ቀላቅዬ እንደዚህ በውሃ አምጥቼ አስገባሁት። ትንሽዬ በዛ አንድ ኩባያ የሚሆን ውሃንም ጨመርኩለት እና እዚህ ጋር በዝቅተኛ የሆነ ሙቀት እንዳይይዝብን እንዲበስል እንተዋዋለን። እንደምታዩት ክድና አድርጌ ትቸዋለሁ። ከዛ በጎን እንደዚህ የቂጣ አለ አይደለ የከባብ የምንበላበትን እሱን እንደዚህ አድርጌ በቀጫጭኑ መታተረዋለሁ ማለት ከታትፈዋለሁ። እንደዚህ እንደምታዩት መጀመሪያ በሁለት አድርገውና ከዛ እንደዚህ አድርጌ ደረብ አድርጌ በትናንሾቹ ነው መቆራረጣቸው። ይሄንን የምጠቀመው ያለሁት እዛ ሾርባው ላይ ስናስገባው ሾርባ ብቻውን ከመብላት ይልቅ ይሄንን አድርገን ስንበላው አንድ ጣዕም አለው። ሁለተኛ የሆነ ድምፁ ልክ እንደ ባቄላ የተቆላ ባቄላ ስትበላ ድምጽ አለው። ደስ ይላል። እንደ ዳቦ ቆሎ ነገር እንደ ዳቦ ቆሎ በጣም አሪፍ የሆነ ድምጽ አለው፣ ጣዕምም አለው። ደስ ይላል እና ለዛ ነው የምጠቀመው። እንደማረገው ያለሁት አድርጋችሁ ትሞክሩትና ትወዱታላችሁ ብዬ ተስፋ አደርጋለሁ። እና እዚህ ጋር ትንሽ ዘይት አስገባሁኝ። ከዛ አንድ ማንኪያ በርበሬ፣ አንድ ማንኪያ ያ ጥቁር ፓፕር እንደዚህ አድርጌ ሁሉንም አንድ ላይ እንደዚህ አድርገህ ሚክስ ማድረግ ነው።
ከዛ ቀደም የቆራረጥኩትን ቂጣ እንደዚህ አድርጌ ወደዛ አስገባዋለሁ። በማንኪያን እንደዚህ አድርገን በማንኪያ መጨረስ እንችላለን። እኔ ግን ሁሉም ነገር ቅመሞቹ እዛ ቂጣ ላይ እንዲገባልኝ ስለፈለኩኝ በእጄን አድርጌ እጠቀማለሁ። በእጃችን ስናደርገው ወደ ሁሉም ቶሎ ይዳረሳል። በማንኪያ ሲሆን እየወደቀ ስለሚያስቸግር እናንተን ለማሳየት ነው በማንኪያ የሞከርኩት እንጂ እንደዚህ በእጄ እንደዚህ አድርጌ ታረገው ታረገው ወደ ሁሉም ቦታ ስለሚደርስልኝ አሪፍ ሆኖ ይዋሃዳል። ከዛ እዚህ ጋር የትንሿ ኦቨን ምንላት አላች አይደለ? እሱ ጋር እንደዚህ ወረቀትን አድርጌ እሱ ጋር ገለብጠውና በቺፕስ ማብሰያው የሚለውን በሱ አድርጌ አበስለዋለሁ ለአንድ 20 ደቂቃ የሚሆን። እዚህ ጋር ላስገባውና 20 ደቂቃ በቺፕሱ በሱ አድርጌ ነው እንትን ማደርጋት እና እዚህ ጋር በስለሉኛል። አሪፍ ሆኖ እንደምታዩት በቀዝቃዛ ሙቀት ስላረኩት አሪፍ ሆነልኛል። እንደዚህ አድርጌ በጁስ መፍጫ አደቀቅኩትና ከዛ ወደ ሳህኔን ገልብጬ ላሳያችሁ። እንደምታዩት አሪፍ ሆኖ ተገልብጨዋለሁ እና ለአይንም በጣም አሪፍ ነው የሆነልኝ እና ቀደም ካበሰልኩት እዩት፣ በጣም ደረቅ ነው የሆነው። እዚህ ጋር ስናስገባው አሪፍ ይሆናልና እንደዚህ አድርጌ ላይ በእንደዚህ መልኩ ተጠቀምኩኝ። እዩት፣ በጣም ነው የሚያምረው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ውዶቼ። እንግዲህ ለዛሬ የነበረን ይሄን ይመስላል። በሌላ ቀን በሌላ ፕሮግራም እስከምንገናኝ በያለንበት ዳርቻ ቸርን ሰንብት። ባይ ባይ።